ሰላም ጤና ይስጥልኝ ክቡራትና ክቡራን እንደምን አላችሁ? በያላችሁበት ሁሉ ሰላማችሁ ብዝዝት ይበልኝ። ይሄንን ቪዲዮ የምትሰሙ ሁሉ ቪዲዮውን ለብዙ ሰው እንዲደርስ ላይክ፣ ሼር፣ ዲዩትና ሪፖስት ብታደርጉት ደስ ይለኛል። በጣም ጠቃሚ መልእክት ስለሆነ በዚሁ በተባበሩት አረብ ኤምሬትስ ውስጥ ያላችሁ እንዲሁም በሁሉም አረብ ሀገራትን ብለን መውሰድ እንችላለን። ግን በተለይ ኤማራት ውስጥ ያላችሁ በጣም ይሄ ነገር እዚህ ሀገር ስለሚበዛ ነው። ማንም ሰው ወደ ስልካችሁ ደውሎ ብዙ እህት ወንድሞቻችን ይሄን ነገር ማታውቁ ልትኖሩ ይችላላችሁ። ብዙ ሰው ያውቃል፣ ግን የማያውቅ ሰው ደግሞ ይኖራል። ወደ ስልካችሁ ደውሎ እኔ ፖሊስ ነኝ እና ከፖሊስ ከእንደዚህ ከዱባይ ፖሊስ ወይም ከእንደዚህ ፖሊስ ነው የምደውለው እንደዚህ አይነት ነገር እንደዚህ ሜሴጅ ገብቶልሃል ምናምን ይሏችኋል። አዎ ትላላችሁ። እሺ ከእንደዚህ አይነት ነገር ስላለ ከባንክ ጋር እንደዚህ ምናምን ኦር በቃ ሌላ ወሬም ሊያወሩላችሁ ይችላሉ እና ኮዱን ስጠኝ ይሏችኋል። ያ የተላከላችሁ ኮድ ከሰጣችሁ እናንተ ተበላችሁ፣ በቃ አለቀ። ግን እነዛ ሰዎች ሲደውሉላችሁ ሙሉ ስማችሁን እከሌና አዎ ብዙ ነገር ሊሏችሁ ይችላሉ። እናንተ በቃ ላይ እርግጠኛ የምትሆኑበት ከስማችሁ ከሙሉ ስማችሁ ጀምሮ ሊጠሩላችሁ ይችላሉ። ግን ተጠንቀቁ። በጭራሽ ለማንም በስልካችሁ የሚገባ ሜሴጅ እንዳትልኩ። ምክንያቱም እነዚህ ሰዎች የባንካችሁን ሙሉ መረጃ ሊጠልፉ የሚችሉ ናቸው። ማንም ሰው ደውሎ እኔ ፖሊስ ነኝ ካላችሁ እንዳታምኑ። ሲጀመር ፖሊስ የሚደውለው በፖሊስ ቁጥር ነው። ከላይም ሲደወል ፖሊስ የሚል ጽሑፍ አለበት። እንደየስቴቱ ሊለያይ ይችላል። ግን ዱባይ ፖሊስ ከሆነ ዱባይ ፖሊስ የሚል 3 ቁጥሮች ናቸው ሊደወሉ የሚችሉት። ለምሳሌ ልክ እንደ 999 አይነት ነገር ኦር 901 እንደዚህ አይነት ቁጥሮች ነው የሚደወሉት እንጂ እንደ ኖርማል ስልክ አይደለም የሚደወለው ፖሊስ ሲደውል ማለት ነው። ስለዚህ ጥንቃቄ አድርጉ። ፖሊስ ደግሞ እንደዚህ ነው ብሎ አያንዛዛባችሁም። እንደዚህ አይነት ቦታ ላይ እና ትፈልጋለህ ብሎ ነው የሚጠራችሁ። ኦኬ፣ ይሄንን ቪዲዮ በጣም ለብዙ እህት ወንድሞቻችን ይጠቅማል። ሁላችሁም በፍጹም ሼር ሳታደርጉት እንዳታልፉ። አመሰግናለሁ።